እውቅና መርሃ ግብር አካሂዷል። በእውቅና መርሃ ግብሩ ላይ በበይነ መረብ መልእክት ያስተላለፉት የግሩፑ ባለቤትና ሊቀመንበር ሼክ መሐመድ ሁሴን አሊ አላሙዲን ለሰራተኞቻቸው የእንኳን አደረሳችሁ መልእክት አስተላልፈዋል። የታላቁ ህዳሴ ግድብ በመመረቁም የተሰማቸውን ደስታ ኢትዮጵያ ህዝብ ኩራትና ክብር ነው። እንኳን ደስ አለን፣ እንኳን ደስ አላችሁ። እያደረገ ያለው ግሩፑ በሚቀጥሉት ዓመታትም የስራ ዕድልን የሚፈጥሩ አዳዲስ ሜጋ ፕሮጀክቶች ወደ ስራ እንደሚገቡ ባለቤት በጣም ጥሩ ነው። ነገር ግን ሰራተኛው ብዛት እንዲበዛ ፈልጋል። እየገባን ነው። ሰራተኛው ብዛት ይበዛል። ምኞቴ ኢትዮጵያ ውስጥ ሚድል ክላስ ማህበራዊ ሰው እንዲኖር ነው። በሰፊው ብንሳተፍ ጥሩ ነው። ለሁላችንም ይጠቅማል፣ ለሀገሪቱም ይጠቅማል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ በበኩላቸው ሚድሮክ ትውልድ ተሻጋሪ ተቋማትን ለመገንባት እያደረገ ተኮር ፕሮጀክቶችን የሰራንበት ዓመት ነው ያሉት ስራ አስፈጻሚው በአበባ በቡናና ሻይ ምርት ወደ ውጭ በመላክ ሩብ ቢሊዮን ዶላር ገቢ አስገኝተናል ሲሉም ተናግረዋል። ሰው ተኮር የሆኑ ልማቶችን ሲያከናውኑ ኦሎምፒክና ለምሳ በቃ ይሄኛው ከኦሎምፒክ የሚለየው ኦሎምፒክ ሌሎች ስፖርቶችን ማካተቱ ብቻ ነው። ዓለም ሻምፒዮና ግን አትሌቲክስ ብቻ ነው። የአትሌቲክስ የውድድር ዘርፎች ብቻ የሚናደርጉበት የሚሳተፉበት ሀገራት ምን ላይ ደርሻለሁ በአትሌቲክስ የፐርፎርማንስ የአሰራር ስርዓት አንጻር ምን ላይ ደርሻለሁ ብለው ሀገራት ራሳቸውን የሚገመግሙበት የውድድር መድረክ ነው። ስለዚህ አሉ የምንላቸው ልጆች የምናይበት ነው ማለት ነው። ዓለም በጉጉት የሚጠብቀው ነው ማለት ነው። ስለዚህ ትልቅ ነገር ትልቅ